ሰላም ጤና ይስጥልኝ። ሂዳር 13 2018 እንግዲህ በዛሬው ዕለት በርካታ ሰበር ዜናዎችን ይዤላችኋለሁ። እንግዲህ ከነዚህ መካከል የጠላት ኃይል ሙሉ በሙሉ እየፈረሰ ነው። እንግዲህ የሚኒልክ እዝ ዞብላምባ ክፍለ ጦር በዛሬው ዕለት 31 የጠላት ኃይል ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። 29 ክላሽ፣ አንድ ብሬን፣ አንድ ስናይፐር በመያዝ የዞብላምባ ክፍለ ጦርን የተቀላቀለ ሲሆን ሌላኛው በከላኮርማ ክፍለ ጦርን በተመሳሳይ 50 አባላት ወደ ፋኖ ተቀላቅለዋል። ሌላኛው አሁንም በዚሁ በሚኒልክ እዝ ላይ አሳምነው ክፍለ ጦር 04 ስናይፐር በመያዝ ወደ ፋኖ ተቀላቅለዋል። ተቋሙ እየፈረሰ ነው የምንለው በምክንያት ነው። ሌላኛው በዛሬው ዕለት እንግዲህ ጠላት በተለያዩ 3 አቅጣጫዎች መነሻውን ጎንጂ አዴትና ጭስ አባይ አድርጎ በንዳረሻውን ይልማና ዴንሳ አንጋር ሰቀላ ቀበሌ ላይ በማድረግ በ3 አቅጣጫ በሌሊት የተጓዘውን የጠላት ኃይል ንስሮቹ 11ኛ ክፍለ ጦር ቃኝና መሐንዲሶች እንዲሁም ሌሎች ሻለቆች በተመሳሳይ የ22ኛ ክፍለ ጦር አካል የሆነው የጣናው መብረቅ ሻለቃ በጥምረት ቀድሞ በደረሳቸው መረጃ መሰረት ጠላትን ሲወቅጡት ውለዋል። እንግዲህ በዛሬው ዕለትም በተደረገው ከፍተኛ የሆነ አውደ ውጊያ ጠላት ይህንን የፋኖን ብትር መቋቋም ስላቃተው ከአዴት በዙ 23 ታጅቦ 2 ኤፍኤስአር ተሽከርካሪ መኪኖችን በመጠቀም ሙትና ቁስለኛ አስክሬኖችን ይዞ ተመልሷል። እንግዲህ ሁሌም ሽንፈት እና ተመሳሳይ ብትር ሲያርፍበት ጠላት የሚያደርገውን ዛሬም የአረመኔ ጭካናዊ እንትኑን አሳይቷል። እንግዲህ ከነዚህም መካከል አግታ ከተማ ላይ ንግሩ ምትኩና ተሸራሽ አቤ የተባሉ ንጹሃንን በግፍ ረሽኗል። በተመሳሳይ ተላላኪው አለቅላቂው አድማ ብተና በዛሬው ዕለትም በባህር ዳር ዙሪያ የግንድሎሚ ቀበሌ ላይ የታዘብ ወንዲፍራውን ቤት አቃጥለው ወጥተዋል። በተመሳሳይ በተለያዩ ቦታዎች ላይ እንግዲህ ስርዓቱ አማራ ጠል ነው የምንልበት፣ ሙስሊም ጠል ነው የምንልበት፣ ክርስቲያን ጠል ነው የምንልበት በምክንያት ነው። ከዚህም ጋር ተያይዞ የሃይማኖታዊ ስርዓትን ቅዳሴ እያከናወኑ ያሉ 2 ቄሶችን በትላንትናው ዕለትም ዛሬን ጨምሮ 2 ቀሳውስቶችን ረሽኖ ሄዷል ማለት ነው። እንግዲህ ቄስ ጋሻ እና ቄስ በለጠ ካሴ የተባሉ የ35 እና የ37 ዓመት የደገራ ሚካኤል ቤተክርስቲያን ሃይማኖታዊ ስርዓት ቅዳሴ እያካሄዱ ባሉበት አውጥተው በይፋ ረሽነዋቸዋል። አለኝ ቤዛና ተናገር ሊው የተባሉ የደገራ ቀበሌ ነዋሪዎች ስርዓቱ በተጠቀመው ከመኖሪያ ቤታቸው ባለው እንግዲህ ድሮን በመጣል ሙትና ቁስለኛ አድርጓቸዋል። እንግዲህ ይህ ስርዓት ቤተክርስቲያን ጠል ነው፣ ይህ ስርዓት መስጊድ ጠል ነው፣ ይህ ስርዓት ክርስቲያን ጠል ነው፣ ይህ ስርዓት ሙስሊም ጠል ነው የምንለው በምክንያት ነው። በጥቅሉ አማራ ጠል ነው። ሙስሊምም ሆነ ክርስቲያን አማራ በመሆናችን የጠፋን ስለሆነ ሁሉም ሰው ወጠን ይሄን ልንታገሉ ይገባል የሚል መልእክት ነው ያለኝ። አመሰግናለሁ።